ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ዛሬ የእንግሊዘኛ ግራመርን እንዴት አድርገን ማንበብ ወይም እንዴት አድርገን መጻፍ እንችላለን የሚሉ አጠር ያለች ቪዲዮ ይዤ መጥቻለሁኝ። አብራችሁ ትሆኑ ዘንድ በአክብሮት እጋብዛችኋለሁ። ኦኬ ቤተሰብ እንግዲህ እንግሊዘኛ ግራመር ሲባል መጀመሪያ ላይ ሰላምታዎች በእንግሊዘኛ ማለት ነው። ትርጉሙን መጀመሪያ ማወቅ አለብን። ሰላምታዎችን በእንግሊዘኛ ማለት ነው። ምን ይላል እዚህ ጋር? ሃው ይላል። ሃው ኤች ኦ ደብሊው ሃው አር ኤ አር ኢ አር ዩ ዩ ዋይ ኦ ዩ ሃው አር ዩ ሃው አር ዩ እንዴት ነሽ ወይም እንዴት ነህ ማለት ነው። አር ዩ ካልሽ እንዴት ነህ ወይም እንዴት ነሽ ማለት ነው። ቀጣይ ሃው አር ዩ ብሎ ሰው ሲጠይቅ አይ አም ጉድ አይ አም ጉድ አይ አም ጉድ ታንክ ዩ አመሰግናለሁ ደህና ነኝ አመሰግናለሁ ደህና ነኝ እንላለና አይ አም ጉድ ታንክ ዩ አመሰግናለሁ ደህና ነኝ እንላለን ማለት ነው። አመሰግናለሁ ደህና ነኝ። ከዛ በኋላ ሰላምታ ከቀየርነው በኋላ ምንድነው የምንለው? ስም ነው አይደል የምንጠይቀው። ከዛ ምን እንላለን? ዋት ኢዝ ዮር ኔም ዋት ኢዝ ዮር ኔም እንላለን ማለት ነው። ዋት ኢዝ ዮር ኔም ስምክ ወይም ስምሽ ማን ነው? ስምክ ወይም ስምሽ ማን ነው ማለት ነው። ኦኬ ከዛ ምን ትላለች? ወይም ደግሞ የሚመልስልሽ ሰው ወንድም ሆነ ሴት ማይ ኔም ኢዝ ብሎ ስሙ እዚህ ጋር ክፍተት ያደረኩበት ላይ ለምሳሌ ፋጡማ ብትባል ማይ ኔም ኢዝ ፋጡማ እንላለን ማለት ነው። የኔ ስም ፋጡማ ይባላል ማለት ነው። ማይ ኔም ኢዝ ፋጡማ። ቀጣይስ ምን እንላለን? ዌር አር ዩ ፍሮም ዌር አር ዩ ፍሮም ዌር አር ዩ ፍሮም። አሁን እዚህ ጋር ዌር የምትለው አይቻለች። እቺ ቦታን ነው የምጠይቀው። አር ዩ ፍሮም ከየት ነው የመጣህ ወይም የመጣሽ። ከየት ነው የመጣህ ወይም የመጣሽ ይላል ማለት ነው። ከየት ነው የመጣህ ካሊያ ደግሞ ከየት ነው የመጣሽ እንላለን ማለት ነው። በቀጣይ ደግሞ ምን ይላል? አይ አም ፍሮም ዱባይ አይ አም ፍሮም ዱባይ ከዱባይ ነው የመጣሁ። ከየት ነው የመጣህ ስትባል በአማርኛ ከዱባይ ነው የመጣው አይደል የምትለው። በእንግሊዘኛ ደግሞ አይ አም ፍሮም ዱባይ አይ አም ፍሮም ዱባይ እንላለን ማለት ነው። ቀጣይ ደግሞ ምን ይላል? ሃው ኦልድ አር ዩ ሃው ኦልድ አር ዩ ሃው ኦልድ አር ዩ ሃው ኦልድ አር ዩ እድሜሽ ስንት ነው ወይም እድሜህ ስንት ነው። ሃው ኦልድ አር ዩ እድሜህ ስንት ነው ወይም እድሜሽ ስንት ነው እንላለን ማለት ነው። ቀጣይ ምን ይላል? አይ አም 25 years old አይ አም 25 years old 25 ዓመቴ ነው 25 ዓመቴ ነው እንላለን ማለት ነው። አይ አም 25 years old ማለት 25 ዓመቴ ነው። 25 የሚለው መቀየር ትችላላችሁ። ለምሳሌ አንድ የ20 ዓመት ሰው አይ አም 20 years old የ22 ዓመት ከሆነ ደግሞ አይ አም 22 years old 23 ዓመት ከሆነ ደግሞ አይ አም 23 years old የ35 ዓመት ሰው ከሆነ ደግሞ አይ አም 35 years old ብለን መመለስ እንችላለን ማለት ነው። ቀጣይ ደግሞ ምን ይላል? አር ዩ ቢዚ አር ዩ ቢዚ ተጨናንቀሃል። መጨናነቅ ማለት ስራ መብዛት ሊሆን ይችላል። እንዲህ ሲያዩት ምናምን አለ ሰው መፍራት ምናምን አዲስ ሰው ስትተዋወቂ ትፈራላችሁ ስትተዋወቁ ማለት ነው። ስለዚህ አር ዩ ቢዚ ተጨናንቀሃል። ያ ሰው ደግሞ አልተጨናነቅኩም ማለት ከፈለገ አይ አም ኖት ቢዚ ወይም ደግሞ ያ አም ቢዚ ማለት ይችላል። ካሊያ ደግሞ አይ አም ኖት ቢዚ አም ኖት ቢዚ አም ኖት ቢዚ አልተጨናነቅኩም ይላል ማለት ነው። ከዛ ምን ይላል? ዱ ዩ ስፒክ እንግሊሽ ዱ ዩ ስፒክ እንግሊሽ እንግሊዘኛ መናገር ትችላለህ። ዱ ዩ ስፒክ እንግሊሽ እንግሊዘኛ መናገር ትችላለህ ይለዋል ማለት ነው። እንግሊዘኛ መናገር ትችላለህ። ኦኬ አሁን ከመጀመሪያው ጀምረን እንደግማቸዋለን ማለት ነው።
ሃው አር ዩ 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 ሁ አር ዩ ሃው አር ዩ እንዴት ነህ ወይም እንዴት ነሽ። አይ አም ጉድ ታንክ ዩ አይ አም ጉድ ታንክ ዩ አይ አም ጉድ ታንክ ዩ አመሰግናለሁ ደህና ነኝ። አመሰግናለሁ ደህና ነኝ ይላል ማለት ነው። ቀጣይ ደግሞ ምን ይላል? ዋት ኢዝ ዮር ኔም ዋት ኢዝ ዮር ኔም ስምክ ማን ነው ወይም ደግሞ ስምሽ ማን ነው። ዋትስ ዮር ኔም ማይ ኔም ኢዝ ወይም አይ አም ብላችሁም መቀጠል ትችላላችሁ። አይ አም ለምሳሌ አንድ ፋጡማ የምትባል ልጅ አይ አም ፋጡማ ማለት ትችላለች። ማይ ኔምስ ፋጡማ ስሜ ፋጡማ ነው ወይም ደግሞ የኔ ስም ፋጡማ ነው እና ፋጡማ እባላለሁ የሚል ልዩነት ነው ያለው ማለት ነው። ከዛ ቀጣይ ሚዳል ዌር አር ዩ ፍሮም ዌር አር ዩ ፍሮም ዌር አር ዩ ፍሮም ዌር አር ዩ ፍሮም ከየት ነው የመጣህ ወይም ከየት ነው የመጣሽ ከየት ነው የመጣሽ። አም ፍሮም አይ አም ፍሮም ኢትዮጵያ ማለት ትችላላችሁ ከኢትዮጵያ ከመጣችሁ። አም ፍሮም ዱባይ ከዱባይ ከመጣችሁ። ከካናዳ ከመጣችሁ አም ፍሮም ካናዳ ከዩኤስኤ ወይም ከአሜሪካ ከመጣችሁ አም ፍሮም ዩኤስኤ ትላላችሁ ማለት ነው። ሃው ኦልድ አር ዩ ሃው ኦልድ አር ዩ እድሜሽ ስንት ነው እድሜሽ ስንት ነው ይላል ማለት ነው። ወይም ደግሞ እድሜህ ስንት ነው እድሜሽ ስንት ነው ወይም እድሜህ ስንት ነው። አም 20 years old አም 20 years old አም 20 years old 25 ዓመቴ ነው ማለት እንችላለን ማለት ነው። ቀጣይ ምን ይላል? አር ዩ ቢዚ አር ዩ ቢዚ ተጨናንቀሃል አር ዩ ቢዚ ተጨናንቀሃል ስራ በዝቶብሃል ማለት ነው። አር ዩ ቢዚ አም ቢዚ ስራ በዝቶብኛል ማለት እንችላለን። አይ አም ኖት ቢዚ ይላል አይደል? እዚህ ጋር አይ አም ኖት ቢዚ አም ኖት ቢዚ አልተጨናነቅኩም። ዱ ዩ ስፒክ እንግሊሽ ዱ ዩ ስፒክ እንግሊሽ እንግሊዘኛ መናገር ትችላለህ ወይም ትችላለሽ ትችያለሽ እንግሊዘኛ መናገር ትችላለሽ ማለት ነው። ዱ ዩ ስፒክ እንግሊሽ እንግሊዘኛ መናገር ትችያለሽ። ኦኬ ቤተሰብ ለዛሬ ያዝነው ክላስ ይህን ይመስላል። እናንተም አብራችሁን ስለቆያችሁ ከልብ እናመሰግናለን። ቪዲዮ ላይክ እንዲሁም ደግሞ ቻናሉም ሰብስክራይብ እንዳደረጋችሁ ተስፋ አደርጋለሁ። በውስጥ መስመር አማርኛ፣ እንግሊዝኛ እንዲሁም ሂሳብ መማር ስትፈልጉ ታች ላይ ባስቀመጥላችሁ ስልክ ደውላችሁ ኦንላይን መማር ትችላላችሁ። በሀገር ውስጥም በሀገር ውጭም ያላችሁ ቤተሰቦች ማለት ነው። ለዛሬ የነበረን ክላስ ይህን ይመስላል። መልካም ጊዜ ተመኘው።